27 የአሜሪካ ዳይቨርሲቲ ቪዛ ዲቪ ምዝገባ እስካሁን ክፍት አለመደረጉ ተነገረ። የ2027 የአሜሪካ ዳይቨርሲቲ ቪዛ ወይም ዲቪ ምዝገባ እስካሁን ክፍት አለመደረጉን ስቴት ዲፓርትመንት አስታውቋል። የአሜሪካ ስቴት ዲፓርትመንት ምዝገባ ተጀምሯል የሚሉ የማጭበርበሪያ መልእክቶች እየተዘዋወሩ እንደሚገኙ እንዲሁም ደግሞ አንዳንድ ግለሰቦችና አገልግሎት ሰጪዎች የምትመርጡበትን እድል ከፍ እናድርግላችኋለን ክፈሉ በማለት የማጭበርበር ተግባር ውስጥ እንደተሰማሩ ገልጿል። ምዝገባው ገና ይፋ እንዳልተደረገ ያስታወቀው ስቴት ዲፓርትመንቱ የምዝገባ ቀኑና ለውጥ ስለሚደረግበት የዘንድሮ ፕሮሰስ ዝርዝር መረጃ ዝግጁ ሲሆን ይፋ ይደረጋል ማለቱን ቲክቫ ዘግቧል። የአሜሪካ የውጭ ጉዳይ መስሪያ ቤት ለዳይቨርሲቲ ቪዛ ወይም ዲቪ ሎተሪ ምዝገባ ለመጀመሪያ ጊዜ $1 የአገልግሎት ክፍያ እንደሚጠይቅ ማስታወቁ ይታወሳል። ይህ የማይመለስ ክፍያው ከዲቪ 2027 ጀምሮ ተግባራዊ ይደረጋል የተባለ ሲሆን መስሪያ ቤቱ ይህንን ለውጥ ያመጣውም የሎተሪውን የማስተዳደር ወጪ ፍትሃዊ በሆነ መንገድ ለመከፋፈል ታስቦ እንደሆነ ማስረድተዋል። ቀደም ሲል $330 የኢሚግሬሽን ቪዛ ክፍያ የሚከፍሉት የተመረጡት ብቻ ሲሆኑ በሚሊዮን የሚቆጠሩ ያልተሳካላቸው አመልካቾች ምንም ሳይከፍሉ ይቆዩ ነበር። አሁን ባለው አሰራር ግን በግምት 25 ሚሊዮን የሚሆኑ አመታዊ ተመዝጋቢዎች እያንዳንዳቸው $1 በመክፈል ወጪው በ55,000 አሸናፊዎች ላይ ብቻ ከመውደቅ ይልቅ በኩል እንዲሰራጭ ያግዛል ነው የተባለው። ክፍያው የሚሰበሰበው የስርዓት ማሻሻያዎችን ለመደጎም የሳይበር ደህንነትን ለማሳደግ እንዲሁም ደግሞ የሐሰተኛና በብዛት የሚቀርቡ የተጭበረበሩ ማመልከቻዎችን ለመቀነስ ያለመ ነው ተብሏል።